ፕሮፌሰር ወይስ ማይክል ስኮፊልድ? ከሁለቱ ማን ነው ስማርተስት? ሁለቱንም ሲሪየሶች ሪቪው አድርገናቸዋል። እነዚህን ምርጥ ካራክተሮችና ስማርት ካራክተሮች እስቲ እናወዳድራቸው። በኢንተለጀንስ ማይክል ኢንጂነሪንግ ጂኒየስ ነው። ሜሞራይዝ በማድረግ ስኬማቲኮችን እና ፕላኖችን ታቱ ላይ በማድረግና ሜሞራይዝ በማድረግ አንደኛ። ፕሮፌሰር ማስተር ስትራቴጂስት ነው። 4D ቼዝ ነው የሚጫወተው። ወርልድ ገቨርንመንቶችን ማኒፑሌት ያደርጋል። ስለዚህ በዚህ ፕሮፌሰር ያሸንፋል። ሁለተኛ በፕላኒንግ ማይክል ዲቴይል ሾርት ተርም ኤክስኪዩሽን ላይ አሪፍ ሲሆን ወዲያውኑ ቶሎ ማሰብ ይችላል። ፕሮፌሰር ሎንግ ተርም ረጅም ፕላኖች ላይ በጣም አሪፍ ነው። ባክአፕ አፍተር ባክአፕ ነው ሁሌ ያለው እና ሳይኮሎጂካል ብዙ ሌየር አለው። በዚህም ፕሮፌሰር ያሸንፋል። ሶስተኛ በፊዚካል ስትሪንግስ ፊዚካሊ ማይክል ፊት ነው። ከባድ ጭቆና የተሞላበትን ሲቹዌሽን በጣም ሰርቫይቭ ማድረግ ይችላል። በድብድብ ከሆነ ተጋፍጦ ማለፍ ይችላል። ፕሮፌሰር ኮምባት ላይ ዊክ ነው። ሌሎች ላይ ዲፔንድ ያደርጋል ፊዚካል ኤክስኪዩሽን ላይ። ስለዚህ ማይክል ይሄንን በቀላሉ ያሸንፋል። አራተኛ ሲቹዌሽን አዳፕት ማድረግ ማይክል በጭንቀት ሰዓት በደንብ መስራት ይችላል። ቶሎ አፋጣኝ መፍትሄ ካስፈለገ ያመጣል። ፕሮፌሰር ኢሞሽናሊ ትንሽ ስትራግል ያደርጋል ያሰብነው ነገር ሳይሳካ ሲቀር። ስለዚህ ማይክል የተረጋጋ ስለሆነ ይሄንን ያሸንፋል። አምስተኛ ኢሞሽንን ኮንትሮል ማድረግ ማይክል ኢሞሽናል ይሆናል፣ ግን አንደር ስትሬስ ወደ ዋናው ነገር መመለስ አቅም አለው። ፕሮፌሰር በተለይ በቤተሰቦቹ ሲመጡበት ባንዴ ነው የሚሰባበረው። በተለይ በራይል ከመጠቡበት አለቀ ማሰብ እስኪያቀተው ድረስ ማለት ነው። ስለዚህ ይሄንንም ማይክል ያሸንፋል። ስድስተኛ ሊደርሺፕ ማይክል መሪ መሆን ይችላል። ሎያሊቲንም ከባድ ሪስክ ሲቹዌሽን ውስጥ እየገባ ያገኛል። ፕሮፌሰር ትልቅ ሊደር ነው። ነፃ ትግልን የሚያክል ነገር ሊድ ማድረግ የሚችል ነው። ፊልሙ ላይ እንዳየነው ትልቅ አይዲዮሎጂ ይዞ ነው ሙቭመንት የጀመረው። በዚህ ምክንያት ፕሮፌሰር ይሄን ያሸንፋል። ሰባተኛውና የመጨረሻው ተጽዕኖ ወይም ኢምፓክት ማይክል የተለያዩ ኮራፕት ሲስተሞችን መጣል ችሏል። ከዛም የተለያዩ ፕሪዝኖችን ደግሞ ኤስኬፕ አድርጓል። ፕሮፌሰር ግን የነፃ ትግል ሲምቦል ነው። ሙሉ አገርን ነው ያንቀጠቀጠው። ለዚህም ይህንን ፕሮፌሰር ያሸንፋል። በአጠቃላይ ማን ነው ስማርት የሚለውን ጥያቄ ፕሮፌሰር የሚያሸንፍ ይሆናል። ፕሮፌሰርን በስማርትነት ማንም የሚደርስበት ያለ አይመስለኝ። እስቲ ቀጣይ እንዳወዳደርላችሁ የምትፈልጉት ካራክተር ካለ ኮሜንት ላይ አስቀምጡልኝ።